ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን በቦሌ ክፍለ ከተማ ወረዳ 3 አስተዳደር ጥር 4 2018 ዓመተ ምህረት ሳምንታዊ ዜና ይዘንላችሁ ቀርበናል። ዜናዎቹም ጋር እኔ ገነት ደመቀና አሸናፊ ተካነን። በቅድሚያም አርዕስተ ዜና። ስልጡን ወጣት ለሀገር ሰላምና ሁለንተናዊ እድገት በሚል መሪ ቃል ወጣቶችና ስፖርት ከሰላምና ጸጥታ ጽሕፈት ቤት ጋር በመተባበር የውይይት መድረክ አካሄደ። ሰው ለመርዳት ሰው መሆን በቂ ነው በሚል መሪ ቃል በቀጠና 18 ውስጥ የሚገኙ የቀርሳ አደር ወጣት ማህበር ለገና በዓል ምክንያት በማድረግ ለ250 አቅመ ደካማት ነዋሪዎች የማዕድ ማጋራት አካሄደ። የወረዳ አስተዳደር የ2018 የገና በዓልን ምክንያት በማድረግ የማዕድ ማጋራት መርሃ ግብርን አካሄደ። ወጣት ክንፍ በወረዳው የሚኖሩ አቅመ ደካማ ዜጎችን በገና በዓል ምክንያት በማድረግ ማዕድ ማጋራት አካሄደ። የወረዳ አስተዳደር ለጸጥታ አካላት የበዓል ስጦታን አበረከተ። የወረዳው ደንብ ማስከበር ሰራተኞች የበዓል ማክበሪያ የሰንጋ በሬ ስጦታ ተበረከተ። ወደ ዝርዝሩ እንገባለን። የወረዳ 3 አስተዳደር ወጣቶችና ስፖርት ጽሕፈት ቤት ስልጡን ወጣት ለሀገር ሰላምና ሁለንተናዊ እድገት በሚል መሪ ቃል ከሰላምና ጸጥታ ጽሕፈት ቤት ጋር በመተባበር የውይይት መድረክ አካሄደ። የተጀመሩትን ዘርፈ ብዙ ልማቶችን ከዳር ለማድረስ ምክንያታዊና አርቆ ሀሳቢ ትውልድ ገንባት ወሳኝ ነው ሲሉ በውይይቱ መድረኩ የተገኙት በቦሌ ክፍለ ከተማ ወረዳ 3 የብልጽግና ፓርቲ ቅርንጫፍ የኢንስፔክሽንና የስነ ምግባር ኮሚሽነር አቶ ታደሰ ሞቲ ገልጸዋል። ወጣቶች የማንንም ሀሳብና አጀንዳ ተሸካሚ ሳይሆኑ ሰልጥነውና በቅተው ራሳቸውና ሀገራቸውን እንዲጠቅሙ ለማድረግ በትኩረት እየተሰራ መሆኑን የወረዳው የወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ በቀለ ሁንዴ ገልጸው ወጣቶች ሁሌም አዳዲስ ሀሳቦችን ፈጥረው ከመጥፎ ትርክት እንዲርቁ በተገኘው አጋጣሚ የግንዛቤ ፈጠራ ስራ እየተሰራ መሆኑን ገልጸዋል። ዛሬም ወጣቶች በማህበራዊ፣ በኢኮኖሚያዊ፣ ፖለቲካዊ ጉዳዮች ዙሪያ ተጠቃሚ እንዳይሆኑ እንቅፋት ናቸው ያሏቸውንና መስተካከል ያለባቸውን ጉዳዮች አንስተው ምላሽና ማብራሪያ ተሰጥቶበታል። የወረዳ አስተዳደር በ2018 የገና በዓል ምክንያት በማድረግ የማዕድ ማጋራት መርሃ ግብር አካሄደ። በበዓሉ ምክንያት በማድረግ በአዲስ አበባ ከተማ በሁሉም ክፍለ ከተሞችና ወረዳዎች ከ300 ሺህ በላይ ለሆኑ ልዩ ልዩ የማህበረሰብ ክፍሎች የማዕድ ማጋራት ተካሄደ። በወረዳው አስተዳደርም የመረዳዳትና የመተሳሰብ እሴቶችን ጠብቀን ለከተማችን እድገት እናፋጥናለን በሚል መሪ ቃል ተከናውኗል። የወረዳው ዋና ስራ አስፈጻሚ የሆኑት ወይዘሮ ሰላማዊት አየለ ባስተላለፉት መልእክት ሁሌም ተናፍቀው የሚመጡ በዓላትን ከወገኖቻችን ጋር ጋራ ያለችንን አካፍለን ማሳለፍ የሚገባ መሆኑን አስተዳደሩ በጎ ፈቃደኛ ጋር በመተባበር ድጋፍ የሚያስፈልጋቸውን ወገኖች በማካፈልና የተሻለ አብሮነት በማጠናከር ሊሆን ይገባል ብለዋል። የወረዳው ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ፋሲል ግዛው የመረዳዳት ባህላችንን መሰረት የሆነውን የሰው ተኮር ተግባር በእያንዳንዱ በዓላት በማጠናከር እያንዳንዱ አቅመ ደካማና ደጋፊ የሌላቸውን በመርዳት ተግባር በሁሉም መስክ ተጠናክሮ በማስቀጠል የሀገራችንን ሁለንተናዊ ብልጽግና እናረጋግጣለን በማለት ገልጸዋል። የወረዳው የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ አቶ ጌቱ በበኩላቸው በበጎ ፍቃድ አካላት ጋር በመተባበር የዘንድሮን የገና በዓል ማዕድ ማጋራት በተሳካ መንገድ መከናወን መቻሉን ገልጸው ሁሌም በዚህ አግባብ በመረዳዳትና በመተጋገዝ ባህላችንን ለሁላችንም ማድረግ እንደሚገባ ገልጸዋል። በተያያዘም ሰው ለመርዳት ሰው መሆን በቂ ነው በሚል መሪ ቃል የቦሌ ክፍለ ከተማ ወረዳ 3 አስተዳደር በቀጠና 18 ውስጥ የሚገኙ የቀርሳ አደር ወጣት ማህበር ለገና በዓል ምክንያት በማድረግ ለ250 አረጋውያንና ደጋፊ የሌላቸው ግለሰቦች የማዕድ ማጋራት መርሃ ግብር ተከናውኗል። ሰው ለመርዳት ሰው መሆን በቂ ነው በሚል መሪ ቃል መርሃ ግብር በማከናወን መቻሉን የእድሩ አስተባባሪ ገልጸውልናል። የበጎ ፍቃድ አገልግሎቶች ተቋማዊ እንዲሆኑ ከተሰጠ ትኩረት ባሻገር የአዲስ አበባ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የወጣት ክንፍ የቦሌ ክፍለ ከተማ ወረዳ 3 ለሚኖሩ አቅመ ደካማ ዜጎች የገናን በዓል ምክንያት በማድረግ የማዕድ ማጋራት ፕሮግራም አካሂደዋል። የብልጽግና ፓርቲ የህዝብና ዓለም አቀፍ ህዝብ ግንኙነት ሚኒስቴር ዴኤታ እና የብልጽግና ፓርቲ ወጣት ክንፍ ምክትል ፕሬዝዳንት ወጣት ፈዲላ ብያ በፕሮግራሙ ላይ ባደረጉት ንግግር የበጎ ፍቃድ አገልግሎት ባህል እንዲሆን ባለፉት የለውጥ ዓመታት የተሰጠ ትኩረት ህዝባችንን የአብሮነትና የወንድማማችነት እሴት ማጠናከሩን አስረድተዋል። አንዳችን ለአንዳችን አለኝታነታችንን የምናሳይበት የማዕድ ማጋራት ፕሮግራምም ሆን በሌሎች ቀናትም እየተጠናከረ መሆኑን የጠቀሱት ሚኒስቴር ዴኤታዋ የበጎ ፍቃድ አገልግሎት መጠናከር መንግስት የመሰረተ ልማት ዝርጋታው እንዲስፋፋ ተጨማሪ አቅማቸውንም ብለዋል። የአዲስ አበባ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ወጣት ክንፍ ኃላፊ ወጣት መለስ አባተ በበኩላቸው ሰው ተኮር እሳቤዎችን ተግባራዊ እያደረገ የሚገኘው ፓርቲያችን የዜጎችን ሁለንተናዊ ተጠቃሚነት ለማሳደግ ሁሉን አቀፍ ርብርብ እያደረገ መሆኑን አውስተዋል። ወጣቶች የበጎ ፍቃድ አገልግሎት በበጋም በክረምትም በመተግበር በህዝባችን ዘንድ አብሮነትና ትብብርን እያጎለበቱ መሆኑን
የጠቀሱት ወጣት መለሰ የማዕድ ማጋራትን ጨምሮ የአቅመ ደካማ ቤት የማደስ እና ሌሎች መልካም ተግባራትን በዛሬው ዕለትም ተጠናክሮ መቀጠላቸውን ገልጸዋል። ከማዕድ ማጋራቱ ባሻገር በቦሌ ክፍለ ከተማ የብልጽግና ፓርቲ ወጣት ክንፍ አስተባባሪነት እድሳት የተደረገላቸውን ቤቶች ለአቅመ ደካሞች የማስተላለፍ ፕሮግራም ተካሂዷል። በፕሮግራሙ ላይ የብልጽግና ፓርቲ የህዝብና የዓለም አቀፍ 03 አስተዳደር ዋና ስራ አስፈጻሚ ሰላማዊት አየለን ጨምሮ ሌሎች በየደረጃው የሚገኙ አመራሮችና የወጣት ክንፍ አባላት ተገኝተው የወረዳ አስተዳደሩ ለጸጥታ አካላት የበዓል ስጦታ በቦሌ ክፍለ ከተማ ወረዳ 3 አስተዳደር ለፌዴራል ፖሊስ እና ለአዲስ አበባ ፖሊስ አባላት እንኳን አደረሰ የበዓል ስጦታ ተበረከተ። በወረዳው ሁለንተናዊ ስኬት 24/7 እያንዳንዱ ተግባራት ላይ በነቃ ተሳትፎ በማድረግ በስኬት የታጀበ ጉዞ ማድረግ እንደሚችል በማገዝና አብሮነት ስጦታ መደረጉን ገልጸው በመርሃ ግብሩም ላይ የወረዳው ዋና ስራ አስፈጻሚ የሆኑት ወይዘሮ ሰላማዊት አየለ በቦሌ አስተማማኝ ሰላም አቅም በመሆን ወረዳው በተሻለ አስተማማኝ ደህንነት ተግባሩን በማከናወን እንደሚችል ስላደረጋችሁ ገዛ ያደረጉ በጎ ፈቃድ አካላትን ጨምረውም በጋራ ምስጋናቸውን አቅርበዋል። ለጸጥታ ተቋማት ተወካዮችና ለወረዳ አመራሮች በጋራ ተገኝተው ስጦታ 3 አስተዳደር ደንብ ማስከበር ለሰራተኞች የበዓል ማክበሪያ የሰንጋ በሬ ስጦታን አበረከተ። በቦሌ ክፍለ ከተማ ወረዳ 3 አስተዳደር የደንብ ማስከበር ጽሕፈት ቤት የገና በዓልን ምክንያት በማድረግ ለሰራተኛ የእንኳን አደረሳችሁ የበዓል የበሬ ስጦታ በምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ መሐመድ ኪያር አበርክተዋል። አስተዳደሩ እንቅስቃሴ እየተሳካ እንዲሆን የደንብ ማስከበር አባላት የበዓል ወቅቶችን ጨምሮ በስራ ገበታቸው ላይ ሆነው የሚያከብሩ በመሆናቸው ተቋሙ የበዓሉን ድባብ በጋራ እንዲያከብሩ በማሰብ የተሰጠ መሆኑን የወረዳ የደንብ ማስከበር ጽሕፈት ቤት ኃላፊ አቶ ብሩክ ከበደ ገልጸዋል። ወዳችሁና ፈቅዳችሁ ስላዳመጣችሁን እናመሰግናለን።